በጣም ነው ደስ ያለኝ ዛሬ፣ ምክንያቱም እኔ እያወራው ነው፣ እናንተ እየሰማችሁኝ ነው። የት? ዩቲዩብ ቻናሌ ላይ። ይህ ማለት ዩቲዩብ ቻናል ከፍቻለሁ። እግዚአብሔር ይመስገን፣ በጣም ነው ደስ ያለኝ። ከዚህ በኋላ እንደ እግዚአብሔር ፈቃድ በየሳምንቱ እንዲህ ባለ መልኩ የተለያዩ ቁም ነገር አዘል ለህይወት የሚቀሩ ፕሮግራሞች አዝናኝና አስተማሪ በሆኑ መልክ የሚቀርብ ይሆናል። በዚህ ቻናል የማታገኙት አይነት ፕሮግራም አይኖርም። ከመዝሙር አምልኮ ጀምሮ ብሎግን አስቀጥሎ ሾርት ክርስቲያን ሙቪዎችን፣ የህይወት ምስክርነቶችን፣ በዋናኝነት ደግሞ በእኔ አቅም ያልሆነ በመንፈስ ቅዱስ እርዳታ መንፈስ ቅዱስ ካስተማረኝ የተለያዩ ርዕሰ ጉዳዮችን በዚህ መልኩ በዋናኝነት የምታገኙ ይሆናል። አንቺ ማነሽ ካላችሁ ስለ ክርስቶስ አውርታ ማጠግ ሁሌ መልካም ነገርን የምትወድ ከመናገር ባለፈ እንደ ቃሉ ለመኖር የምትተጋ አንዲት ደካማ ጸጋው የረዳት ምሕረቱ ያገዛት የተረዳሁትና የተማርኩትን ደግሞ ለእናንተ ማጋራት በጣም ስለሚያስደስተኝ ሁሌ በሳምንቱ አታጡኝም ማለት ነው። ፐርፌክት ሆኜ አይደለም ከምናገረው ራሴን እታንጻለሁ። ከታነጽኩትና ከተማርኩት ደግሞ ለእናንተ አካፍላለሁ ማለት ነው። ስለዚህ ዛሬ ስለ ራስን ማወቅና ስለ ዓላማ እናወራለን ማለት ነው። እስቲ ልጠይቃችሁ፣ ራሳችሁን ታውቃላችሁ? ዓላማችሁንስ ታውቃላችሁ? ሰብስክራይብ ካደረጉ ኖቲፊኬሽን ሊንኩ፣ ኮሜንት፣ ላይክ ማድረግም ደግሞ እንዳይረሳ። ዛሬ ራሳችሁን እንድታውቁት እውነተኛ ማንነታችሁን እንድትረዱት የሚረዳችሁን 6 ጥያቄዎች እናንተ አቀርባለሁ። እነዛን 6 ጥያቄዎች ደግሞ እኔ ራሴ እመልሳለሁ ማለት ነው። እኔን የረዱ ነገሮች ናቸው። ለእናንተም ደግሞ አጋራለሁ ማለት ነው። በዛውም እናንተም እኔን ታውቁኛላችሁ፣ ዓላማዬን እና ስለኔ አንዳንድ ነገር ታውቃላችሁ ማለት ነው። ራስን ማወቅ ማለት ምን ማለት ነው? ሰዎች የሰጡንን መልክ መምሰል ወይም ማህበረሰቡ የቀረጸንን ያን ቅርጽ መያዝ ማለት ነው? አይደለም። ራስን ማወቅ ማለት የውስጥ ጩኸታችሁን፣ ውስጣዊ ማንነታችሁን መረዳት ማለት ነው። ይህን የውስጣዊ ማንነታችሁን፣ የውስጥ ጩኸታችሁን እንድትረዱ 3 ጥያቄዎች ጠይቃችኋለሁ። አንደኛ፣ ስታደርጉት የሚያስደስታችሁ ሰላም የሚሰጣችሁ ነገር ምንድን ነው? ሰዎች ባያዩአችሁ እንኳን ለሰው ብላችሁ የማታደርጉት ነገር ማለት ነው። እኔ ብዙ ጊዜ ራሴን ሳደርገው ሰላም የሚሰጠኝና እረፍት የማገኝበት ነገር ብዙ ነገር ቢኖርም ግን ከዩቲዩብ ዓላማ ጋር አድርጌ ልመልስላችሁ። ብዙ ጊዜ ቤት ውስጥ እኔን ካያችሁኝ ደብተርና እስክሪብቶ በቃ ከእጄ አይጠፋም። የሆነ ነገር ስጽፍ፣ የሆነ ነገር ስጭር ምናምን በቃ ራሴን አገኘዋለሁ። ያ ነገር ሰላም ይሰጠኛል። ጆርናል ማድረግ፣ ይህንን ርዕስ ሌላ ቶፒክ ላይ አወራለሁ። ጆርናል ማድረግ እወዳለሁ፣ መጽሐፍ ምናምን እወዳለሁ። ያ ነገር ነው ዛሬ እናንተ እንድታኛ በቃኝ። ስለዚህ እናንተ ይህን ነገራችሁን ማወቃችሁ ለሆነ ጥቅም ስለሚሆን ለሆነ ቦታ ደግሞ ሊደርሳችሁ ስለሚችል ይህን ለራሳችሁ መልሱ። ሁለተኛው ጥያቄ፣ ሰዎች ስለእናንተ እንዳያውቁት የምትፈልጉት ነገር ምንድን ነው? እናም ለምን? ሰዎች እንዲያውቁት የማትፈልጉትን ነገር ሊስት አድርጉ። ከዛ ለምን የሚለውን መልስ ስታገኙት ራሳችሁን በደንብ ታውቁና ምን ማድረግ እንዳለባችሁ ትረዳላችሁ። ያ ፍርሃት ደግሞ ትልቅ ነገር እንዳልነበረ ትረዳላችሁ። እኔ ለምሳሌ ብዙ ፍርሃቶቼን ያራገፍኩትና ብዙ ፍርሃቶቼን አልፌ ዛሬ እናንተ ፊት ልበቃ የቻልኩት ምክንያታቸውን ስላወቅኩኝ ነው። ሰው ፊት ወጥቶ ማውራት ሊያስፈራችሁ ይችላል። ሰው ምን ይለኛል፣ ሰው በጥሩ መንገድ ባይቀበለኝስ ልትሉ ትችላላችሁ። ከዛ ግን ለምን የኔ ነገር ጥቅም የለውም፣ የማወራው ነገር ልክ አይደለም ብዬ ራሴን እንዳያደረገኝ። ይህን ዩቲዩብ ስጀምር ማንም ሰው የሆነ ነገር ሲጀምር ፍርሃት አለው አይደለም? ሰዎች ጥሩም ሰራችሁ መጥፎም ሰራችሁ ስለእናንተ ማውራታቸውን አያውቁም። ስለዚህ ሰዎች እናንተ ላይ የሚጭኑባችሁን ፍርሃት አልፋችሁ መጥታችሁ ብታደርጉ ያ ፍርሃታችሁ፣ ያ ማንነታችሁ ለሌሎች አስተማሪ፣ ለሌሎች ደግሞ ጥሩ ሊሆን ስለሚችል ፍርሃታችሁን አሸንፉት። 3ኛው ጥያቄ፣ ራሳችሁን የምትሆኑት የትና በምን ሁኔታ ነው? ራሳችሁን የምትሆኑበት ቦታ ከናንተ እውነተኛ ማንነት ጋር የሚሄድ ነው። እኔ ብዙ ጊዜ የትኛውን ቦታ ላይ ራሴን የምሆን ሰው ነኝ። ለምሳሌ በተገኘሁበት ሁሉ የራሴን ኦፒኒየን፣ የራሴን ሀሳብ የማጋራ ሰው ነኝ። አንዳንድ ሰዎች ግን አንዳንድ ቦታ ላይ ራሳቸውን አይሆኑም፣ የሆኑበትን ቦታ ይመስላሉ። ይህ ትልቅ ጉዳት አለው። ራሳችሁን መሆን በጣም ጥሩ ነገር ነው። ራሳችሁን የማትሆኑበት ቦታ ላይ አትገኙ። ራሳችሁን የማትሆኑበት ጓደኝነት ላይ አትገኙ። ምክንያቱም ራሳችሁን እየሆናችሁ አይደለም፣ ራሳችሁን ታጠፉታላችሁ። ራሳችሁን ማበልጸግ አትችሉም። ራሳችሁን በኤንቫይሮንመንቱ፣ ራሳችሁን በሌላ ሰው ታጠፉታላችሁ። ስለዚህ ራሳችሁን ማዳን አለባችሁ።
ራሳችሁን ከማትመስሉበት ኢንቫይሮንመንት መውጣት አለባችሁ። እኔ የቱን ቦታ ላይ ራሴን እመስላለሁ። ሰውን ለማስደሰት ሰው አክሰፕት እንዲያደርገኝ ብዬ ማደርገው ነገር የለም። ራስን እንደመምሰል ያለ ነገር የለም። ምክንያቱም እዚህ ምድር ላይ አንድ ዩኒክ ሆናችሁ የተፈጠራችሁ እናንተ ብቻ ናችሁ። ያን ዩኒክነሳችሁን በየቦታው ማሰራጨት ስትችሉ ማንነታችሁን ማጥፋት የለባችሁም ማለት ነው። አሁን ደግሞ ሌላ 3 የምጠይቃችሁ ጥያቄ አላማችሁን እንድታውቁት ነው። ይህ በጣም የሚጠቅም ነገር ስለሆነ በደንብ አድምጡ። እነዚህን 3 ነገሮች ከመለሳችሁ አላማችሁን አውቃችኋል፣ አላማችሁንም ትመዝናላችሁ፣ አላማችሁ ምን እንደሆነም ታውቃላችሁ ማለት ነው። የመጀመሪያው ጥያቄ የትም ቦታ ሊሆን ይችላል። የትም ቦታ ላይ ሲደረግ ስታዩ የሚያሳዝናችሁ ነገር፣ ውስጣችሁን የሚነካ ነገር፣ ልባችሁን ተች የሚያደርገው ነገር ምንድን ነው? ለምሳሌ መንገድ ላይ ለማኝ ስታዩ ልታዝኑ ትችላላችሁ። የምትጨነቁት ነገር ሊሆን ይችላል። አሁን እኔ የሚያጨስ ሰው ሳይ፣ የተቸገረ ሰው ሳይ፣ ሜንታሊ የተጎዳ ሰው ሳይ በቃ እንደ ራሴ ችግር ነው የማየው። ድሮ ሃይ ስኩል እያለሁኝ የተቸገሩ ተማሪዎችን የተጨነቁትን በቃ ጉዳይ ብዬ አወራቸው ነበረ። ሱስ ውስጥ ያሉትን ተማሪዎች መርዳት እወድ ነበረ እና ያ ጀስት ዝም ብሎ ነገር አልነበረም፣ ሸክም ነው። እናንተም የተለያየ ሸክም ሊኖራችሁ ይችላል። ያ የእናንተ አላማ ነው። ያንን ሸክም ተሸክማችሁ መዞር ብቻ የለባችሁም። መሬት ላይ አራግፋችሁት ለብዙዎች ማረፊያ መሆን የሚችል ሸክም ነው ማለት ነው። ተሸክማችሁት የምትዞሩትን ነገር መሬት ላይ አውርዱት። ስለዚህ አንድ ያንን ነገር ስላወቅኩኝ ነው ዛሬ ይህንን ማወራው፣ ዛሬ ይህንን ማደርገው። ለዛም ነው ይህን ዩቲዩብ ቻናል የከፈትኩት ማለት ነው። በቻልኩት አቅም፣ በተረዳሁት አቅም ለብዙዎች ለመድረስ። ያ ሸክም ለሌላ ሰው ቀላል ሊመስል ይችላል። ውሃ የሚያነሳ ነገር ላይሆን ይችላል። ሰዎች ላያምኑባችሁ ይችላል። ምንድነው የምታወራው? እስቲል አሁን እኔንም ሊለኝ የሚችል ሰው ይኖራል። ግን የራሳችሁን ሸክም የምታውቁት እናንተ ብቻ ናችሁ። የሸክሙ ባለቤት እናንተና እግዚአብሔር ብቻ ነው። እግዚአብሔር ውስጣችሁ ላይ ያከበደውን ነገር ምንድን ነው? ይህን ስታውቁ አላማችሁን ታገኙታላችሁ። አሁን ይህን ዩቲዩብ ቻናል የከፈትኩት እኔ እንደዚህ እንዳሁኑ ቲክቶኩም ዩቲዩቡም እንደዚህ ሰው ሁሉ እንደሚከፍተው በቀለለበት ሰዓት አልነበረም። የኔ አላማ ይሄ ነበረው ማለት ነው። ገና 5 እና 6ኛ ክፍል እያለሁኝ ዩቲዩብ ከፍቼ ሰዎችን የሚረዳ ነገር ማድረግ እንደምችል እና እንደማደርግ አስብ ነበር። ዛሬ እግዚአብሔር ብሎ ቀን ሆነ ማለት ነው። ከዛ በኋላ ልክ በቃ ያደኩ ምናምን ስመጣ ውስጤ ላይ ሸክም ነበረው። ሰዎችን የማገዝ በተለይ ወጣቶች ላይ መስራት ሸክም በጣም እየከበደ መጣ። ከዛ ይህን ዩቲዩብ ቻናል ደግሞ ልከፍት ባሰብኳቸው ሰሞናት እንቅልፍ አይወስደኝም። በቃ ሸክም ማለት ነው። ሸክም ይሄ ነው። ሰዎች ትልቅ ትንሽ ሊሉ ይችላሉ። ሸክም ነው። ኮንተንቶች ይመጡልኝ ነበር። በዚህ መንገድ ብዙ ሰዎችን መርዳት እችላለሁ። በዚህ መንገድ እኮ ብዙ የተጎዱ ሰዎች አሉ። አሁን እኮ በሱስ ስርዓት ውስጥ ያለው ስንት ወጣት አለ፣ የተሰቃየ አለ፣ ስንት ሰው አለ ያልኩኝ አስብ ነበር። ይህ ሸክም ነው። በእንደዚህ አይነት ነገሮች በጣም ሸክማችሁን ማረጋገጥ ትችላላችሁ ማለት ነው። ሁለተኛው ደግሞ አላማችሁን እንድታውቁት የሚረዳችሁ ነገር አብዛኛውን ጊዜ ሰዎች ከእናንተ ምን ይጠይቃሉ? ምን አይነት ነገር እናንተ ጋር አላችሁ ይላሉ። እርዳታ ሊሆን ይችላል። እስቲ ምከሪኝ፣ እስቲ በዚህ መንገድ እርጅኝ፣ እንደዚህ እኮ ሆንኩኝ የሚሏችሁ ምን አይነት ነገሮችን ነው? ከእናንተ ምን ይቀበላሉ? ምን አይነት እርዳታ ይጠይቃሉ? እኔ ድሮ ትምህርት ቤት እያለሁኝም አሁንም ብዙ ሰዎች እርዳታ ይጠይቁኛል። ምን አይነት እርዳታ? በሀሳብ እንድረዳቸው ይጠይቁኛል። እስቲ በዚህ ሁኔታ ምን ትያለሽ? በመንፈሳዊ ህይወት ይጠይቁኛል። ይህ የኔን አላማ እንዳውቀው አድርጎኛል። ውስጤ ላይ ያለውን አላማ እንዳውቅ አድርጎኛል። አላማዬ ዋነኛው የኔ ነገር ምንድነው? ለሰዎች የሚጠቅም ነገር ከተረዳሁት ከሌሎች ያየሁትን ከኤክስፔሪንሴ ሼር ማድረግ ነው ማለት ነው። ስለዚህ እናንተ ውስጥም እንደዚህ ብዙ ሸክም ሊኖርባችሁ ስለሚችል ሸክም ባለባችሁ ሁሉ ስፍራ ላይ መገለጥ አለባችሁ። የመጨረሻው ምንድነው? ምንም ነገር ሊያስቆማችሁ ባይችል ፍርሃት፣ ገንዘብ ማጣት፣ ጊዜ ማጣት ሊያስቆማችሁ ባይችልና እድሜ ልካችሁን ምን ስታደርጉ ታሳልፉ ነበረ? እኔ እግዚአብሔር ይመስገን ባለችኝ ጊዜ ባለችኝ እድሜ ስለ ክርስቶስ ሳወራ፣ ስለ ክርስቶስ ስሰብክ፣ ለሰዎች ሁሉም ተደራሽ ሆኜ ሰዎችን ሳግዝ፣ ሰዎች በተቸገሩበት ጎዳና፣ ሰዎች በተቸገሩበት ክፍተት ገብቼ ብረዳ በጣም ደስ ይለኛል። ይሄ የኔ አላማ ነው። ስለዚህ አላማችሁን በእነዚህ 6 ጥያቄዎች ራሳችሁን አውቃችሁ ወደ አክሽን ግቡ እላለሁ። እኔ ወደ አክሽን ገብቼ ዩቲዩብ እንደከፈትኩት ማለት ነው። እስካሁን ሰብስክራይብ ያደረጋችሁ፣ ሰፖርት ያደረጋችሁ ሁላችሁንም በጣም እጅግ አድርጌ አመሰግናለሁ። ከዚህ በኋላ በተለያዩ ፕሮግራሞች በየሳምንቱ እንደ እግዚአብሔር ፈቃድ
አታጡኝም ማለት ነው። አሁንም ሰፖርታችሁ አይለየኝ። ኮሜንት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ይህንንም የማደርገው ለምንድን ነው? ለብዙዎች ተደራሽ እንዲሆን ነው። ብዙ ሰው ባየ ጊዜ፣ ብዙ ሼር በተደረገ ጊዜ፣ ብዙ ላይክ በተገኘ ጊዜ ለብዙዎች ተደራሽ እንዲሆን ነው እንጂ አንድም ሰው የኔን ቪዲዮ ሰምቶ ከተማረ ከተጠቀመ ለኔ ያ ትርፌና በቂ ነው ማለት ነው። የኔ ዓላማ መልካምና ጥሩ የሆኑ ነገሮችን ክርስቶስን በሚያጎላ መንገድ ማቅረብ ነው። ያለ ገደብ ህልማችሁን አልሙ። ገደብ የሌለው እግዚአብሔር ያለ ገደብ ይሰጣችኋል። እችላለሁ በሉ። ሁሉን ቻዩ እግዚአብሔር ሁሉን ያደርጋል። እናንተ በጣም ከአይምሯችሁ በላይ ትልቅ ነው ብላችሁ ያሰባችሁ ስለሱ ኢምንት ጥቂት ነው። ስለዚህ ያሰባችሁን ሁሉ እግዚአብሔር መሬት ላይ የምታወርዱበትን ጸጋ፣ ሞገስ፣ ጥበብ ይስጣችሁ። የዛሬ ይህን ይመስል ነበረ። ቀጣይ ፕሮግራሜ ላይ በተለያዩ ርዕሶች እገኛለሁ። እወዳችኋለሁ። ከኔ አብልጦ ክርስቶስ በጣም ይወዳችኋል። ተባረኩልኝ። ቸር ሰንብቱ። መልካም ሳምንት